ለምንድን ነው ስታይ የምትሽኮረመው ብዙ ጊዜ? እኔ ልጃገረድ ስለሆንኩ ገብቶሻል? አፍራለሁ ገና ለአቅመ ሔዋን እስክደርስ ትንሽ ጉልበቴን ብርቅቅ ይላል። አልችልም። ልቤ ተርበተር ትላለች ብታይ ያልበኛል። ሮጥ ሮጥ ይለኛል። ጮሄ ብራሪ ትላለች ሴትዮዋ ስትዘፍን። እኔ ግን ሳትጠጣ እንዲሆንክ ብትጠጣ ምን ልትሆን ነው? እኔ መላመላይን ታገኝልኛለሽ ብቻዬን ብራሪ ብራሪ እያልኩኝ ቻይኖቹ ወንዝ ውስጥ እየዋኘሁ እያልኩኝ ታገኘኝ ነበር። ወይኔላታ ኑሮ ግን በጣም ተመችቷል። እኔ በስመ አንደኛ ወደ ላይ ሲሸና ዣንጥላ ያዙ እያልኳል እንደ ሰውን እየሄድኩ ያለሁት። አታናግረኝ አታናግረኝ ያለቀስኩኝ እናት እኔ እንደምን ባዚ ጃምኳል እንደ ይጠጣው ማሩን እንዳለ ጨረስከው? ሻዩ ላይ 3 ማንኪያን አንቺ አሞሻል። አርፈሽ ጠጪ። ይሄ መድኃኒት ነው። ማር እኮ ነው። ማር ውድ ነው። የመድኃኒዓለም ጉሮሮሽ ርካሽ ነው። ቶንሲል ይዞሻል። አርፈሽ ጠጪ። ኤቭሪ ነገር ያምራል። ወንድ ነው፣ ቆንጅዬ ነው። you just got everything ገባክ አይደለ? በቃ ረጅም ነህ ምናምን። ተረከዝ ምን ሆነ መሰል? ተረከዝ ለስላሳ። ወይኔ ሴት ልጅ ማለት እንደው ተረከዝን ባላቀው ቆጨኝ ነበር። እንደው ባላቀው ታውቀዋለህ። ተረከዝ ግን እንዲሞኖ ምን አይነት ተረከዝ? አቃቂር ስህተት አይደለም። ተረከዝ ምንድን ነው ሆኖ ንገሪኝ እስቲ። ይሄ የተረከዝ ነጩ ፓርት ይጥቆር ላረንጉደው ይሻላል። ምን ሆነ? ይወፍር፣ ይክሳ፣ ይሞልል ምንድን ነው የፈለግሽው? እኔ እኮ በዚህ ማለት መፍራት ጀምራለሁ። ስማኝ የሆነ ጥፋት እንዳሰብሽ እርግጠኛ ነኝ። አይደለም? እሺ እናት መሆን የሚያምረኝ ልክ አንተን ሳይክ ነው። የሆነ የልጅ ለዛ አለክ። በቃ ልትወልጂልኝ ፈለግሽ? ኖ እናትክ በሆን የኔው እኔ እኮ እንደ ሚስት እንደ ጤነኛ ልውለድልህ። አሪፍ ሀሳብ አይደለም? አይነ ውሃክ ምናምን እውነተኛ የልጅ አይነ ውሃ ታጠብሽበት ወጣጩ ይላታ አይነ ውሃ እናት አንድ ጸበል የሚልክልኝ ሰው ልጣ አንድ ቤብ እዚህ ቡጃ ሀገር ኖርክ። ወይኔ ቤብ ይሄ ስታይ ወይኔ ልጅነቱ ደስ ሲል ምናምን የምትለው አለ አይደለ? አንተ አይነ ውሃክ እንደዛ ይሄ እናት በቃ እናት እንደሆነ ይገባፋል። አይነ ምግብ ታይ እንዴ በምንም አታስረጂ። ወይኔ እኔን የሚያክል ሰውዬ ልጅ እናትነት ያማረኝ ጥሩ እኮ ነው ላንተ። አንተን ሳይክ እናትነት አማረኝ። እማዬ በጋምላክ ቤ አረንዶ በህልሜ ያለው ታረፈ ጥያቄ የሆነ ጥያቄ እኮ ከልሚያ ባንኝ ነው። እስቲ እናለም አብረን ትንሽ እናለምና ማለት ደስታል ቤ ለምንድን ነው እንደ ልጅ ቆሞ የሚሸነው? ይሄን ለተኪናው እንቅልፍ ከበደኝ። በደመ ነፍስ እኮ ነው የመለስኩልሽ አሉት እኮ። ለምንድን ነው በቃ መልስና ተኛ መልስ። እኔ ግን
የተቃጠለ ነገር ነው የለቀቀ ብሎን ነው ጭንቅላትሽ ውስጥ ምንድነው እየተካሄደ ያለው? እንደ በመብርሃን በጣም ማወቅ ስለፈለገው በዚህ ከእንቅልፍ ሰው ተቀስቅሶ እንዴት ነው ሰው እንዲህ አይነት ነገር ወሬ የሚች የኔ ፍቅር የኔ ማር የኔ ባል እንደምናደርግ መልካም ህልም በጎ ህልም አየህልኝ የመሳሰሉትን ብዙ ነገር ሰው በጎል እሺ ነገር ምንድነው እንቅልፍ ቀስቅሰሽ ወንድ ልጅ ለምንድን ነው ዘርግቶ የሚሻለው ቆሞ ምንድነው ሴት ልጅ ለምንድን ነው ታጥሚንኮ እሺ ምክንያት ለምን ይመስላል እኔ ምን አውቃለሁ ወጣ አድርጌ በቃ ቀለኛል ሸዋ አደርገዋለሁ እንጂ አሁን በቀመጠንም ደስ ይለኛል ከብቶኛል ኑሮ እንደው እንዴ ቀሽን ጠይቀኝ አፈቃድሽልኝ ዛሬ አክብርልኝ ቤብ እኔን እስቲ እንዳንድ ሰው ግለጸኝ አሁንማ እናንተ ብዙ ናችሁ ጭንቅላትሽ ውስጥ 37 ናችሁ እናንተ ነው አንቺ እኮ ብቻሽን ማህበረሰብ ስለሆናችሁ ምንም አንቺን ለግለሰብ ልገልጽሽ አልችልም የይብት እንዳትረሳው አረሳችሁ እናንተ ሲባል እርሶ ለአዛውንት ነበር በሀገራችን ማቀው እናንተ ሁላችሁንም ለመግለጽ ነው አብሾ እንዳለበት ሰው አሁን እኮ ስቀሽ አሁን ማልቀስ አሁን ማበድ አሁን ታርቀድ ማለት ነው ተማክራችሁበት ጭንቅላትሽ ውስጥ እንደገና የምትጣይ ጀግና እኮ ነሽ አታፍሪም እኔ እንደግለሰብ ስትይ እኔ እኮ የኔን ለማንም ማያርስ ለማንም ማይስ እንዴ ህዝብ አረከኝ አንቺ አረከኝ ኢትዮጵያ ብንመለስ ድርጅት ብትከፍቺ ማለት ነው የህዝብ ሂሳብ ነው የምትከፊው ለብቻሽ አትከፊም መንግስትም ዝም አይልሽም እንዴ አታፍሪ ይይውት እንዳትረሳው አረሳው መሌላ ሀገሬ ስለምቆረቆር ብቻ አንቺ ታክስ ልታጭበረብሪ ብትሞክሪ እንኳን እከስሻለሁ እነሱ የህዝብ ነው መክፈል ያለባቸው እንደ ሰው ጥቀሰኝ ብለህ አልጠቅሳችሁ ለማናቸው እናንተን ጭንቅላትሽ ውስጥ ያላችሁትን እንዳለ አይስወርሽ ቤብ ወይኔ ፍቅር ዣንጥላ የሰራው ሰውዬ ግን ለምንድን ነው የሰራው ማለት ምንን በማስመልከት ኦር ከምን ተነስቶ ነው ዣንጥላን የሰራው በዛ ዘመን ይገርምሻል በጣም ብዙ ሀብታሞች ነበሩና ወደ ታች መሽናት ስለማይመጥናቸው ወደ ላይ ሲሸኑ አናቱ ላይ ይወጣ ሲያስቸግረው አረ በቃ አምላክ ቢላችሁ አልሰማ ሲሉት እንግዲህ ቢመረው ዣንጥላ ሰርቶ ሲሸናበት እንዳይነካው ዣንጥላን ሰራልሻለሁ ታዲያ ተመልሶ ሪከርድ እያደረኩ ነው ከምን አታረጊው እኔ እኮ አንቺን ማመን መጥፋለብኝ ይሄን ስልክትና ቤብ ወይ ምን ትዛሬ መሰለህ 3ኛ ክፍል ነው 5ኛ ክፍል አምናት ሹር የሆነ የምታርገው ረጅም ሰደርያ ነበር እንደው ካልጠፋ ነገር እሺ ከአንደኛ ክፍል እስከ 10ኛ ክፍል ሰማያዊያን ነበር የምናደርገው እና ምን እሱ ነው ሰደርያ ለብሶ ተማረ ነው አይደለም በቃ ትዝታዬ ሰደርያክ ነው ለምን ሆነ አላውቅም እኮ ምን በሱ ሰደርያ ሳልቀየር እናንተ በድጎማ በእንትን ያስተማረበት በመጽዋት በማማምላክ እያልኩኝ እናንተ አስተማራችሁኝ ነው ወይኔ ላታል እሷን እየጠቀምኩ እየሰፋው እዛችሁ እያጠብኩ ዲ29 ላርጎ ወይኔ ላታል ያ ሆነ ላይፌ አንድ ከ3 እስከ እንደ ትንሽ አጠር እንኳን ብታረጊ አንድ ክፍለ ዘመን እኮ ነው ከ3ኛ እስከ 10ኛ ክፍል እሱን እያጠብክ ተማርክ ስትይ እንደው ትንሽ ለስ አይከብድ ነው እንኪት መጣልክ ያጠብኩበት ሳሙና አለ ለምን እኮ ረጅም ነው ሰደርያ እኮ ነው ያልኩት ሌላ ምንም አልወጣኝም
ተምረሽ ጀርመንኛ ተምራለች። ጀርመንኛዋ ገብታኛለች። ቤብ ወይዬ ፍቅር ጸጉርህ ወደ ብራውንሽ ግራጫ ነገር ነው። ግራጫ ከለር ብሎኬት ከለር ቡራ ቡሬ የሆነ ሽሮአማ በርበሬ ክልስ ነገር አለ ተቀላቀለብሽ። ወይኔ እዚህ ቻይና ፀሐይና አሲድ ሆነ ውሃ ሲቀላቀል ሌላማ ለመሆኑ ቡራ ቡሬ ክልስ ነው። ወይኔ ላታ ተደቀለብሽ። እስቲ ቤብ ወይዬ አንድ ጥያቄ አለኝ። ኢንሻአላህ ጠይቂኝ። ከኔ ውጪ ሌላ ሚስት ማግባት ብትችል ቢፈቀድ ኦር ምናምን ነገር ከኔ ውጪ ሌላ ሚስት አገባለህ? እኔማ ወይ እኔ ፍቅር አንቺ ብቻሽን እኮ ጭንቅላትሽ 37 ቱራችሁ እኮ ነው የምትኖሩት። በዚህ ላይ እኔ ከበድ ይሄንን በቻልኳችሁ አንቺ እኮ ብቻሽን አለ የምትኖሪው። እኔ እኮ ጎዶሎን ለማሟላት ጎዶሎ ቁጥር እንዳትሆኑ እኮ ነው እኔ እዚህ ቤት የተጨመርኩት እንጂ ብቻችሁን እኮ ማህበረሰብ ናችሁ። ነይ ቢልኝ እኔ እኮ ነይ ይብላሽ ነይ አራራራ አይ አንቺ ደግሞ ዝም ብለሽ አልከ አራራራ አላልኳችሁም። ካንተና ከመኪናይቱ ይጠቅማል ብለህ ታስባለህ? አንቺን ጠይቀሽ ነበር ግን መልሱን ስለምፈራው መስማት አልፈልግም። ያንቺ ነገር እኮ አብራራልኝ፣ ተንተንልኝ። ኤልናታን ጥቅሙ ይሄ ነው፣ የመኪና ጥቅሙ ይሄ ነው። ስለዚህ በዚህ እንትን የኔናት እንደኔ ላንቺ የሚጠቅምሽ የለም። እንደ መኪና ባይኖር ማለት ነው። አንቺ እኮ ፈጣሪን አትፈሪም። አፌ ላይ ልጓማ ስለሽ እንደ ፈረስ ትጋልቢኝ ነበር። ምንም አንቺ ወደኋላ አትይም የኔ ፍቅር፣ የኔ ሚስት አልተማመንብሻለሁ። አታሳፍሪኝም። ጅራፍ ገዝተሽ እያጮሽ ማለት ነው። ፍንክቴ ማል እየገረፍሽ ነው የምታሮጪ። አልኩሽ እኮ መሀል ለመሀል አልመሽ ጀርኩኝ። መኪና ባይኖር ክላክስ እሱ ነው የኔ ፍንክቴ ስትይኝ ነው ክላክስ እሱ ነው። በልጅነት ተገርፈህ ታውቃለህ? የዛሬ ልጅ እኮ ነው የማይገርፈኝ ነው። የምር በንግግር አታምኑ እናምናለን። ግን ደግሞ ትንሽ ጆሮዬ ሙዚቃ ትንሽ አታዳምጥም ነበር። ትንሽ ቋቅ አልተደረገች አሰራም ነበር። እኔ ግን ተገርፌ አላውቅም። እስቲ ማርያም እናቴም አባቴም ገርፎኝ አያውቁም። የምር የመግደል ሙከራ ነው የሚያደርጉብኝ እንጂ እኔ እኮ መብራት ለምን የተፈጠረ ይመስልሃል? ሀሪ ብትደበልስ እንዴት እንደነበር ካልሆነ እንዴ መብራት ለምን የተፈጠረው ልንታጠብበት እንድልሽ መብራት ለምን የተፈጠረው ሻወር እንወስድበታለን፣ እንጠጣዋለን፣ መብራት እናርስበታለን፣ ሌላ ምን አለ? እንጋልበዋለን። ቤብ ወይ አቀፍሽኝ። ትወደኛለህ? ኤደን ሰይፉ ከበደ አስራት ጉዝጉዜ ወልደ መስቀል። ከዚህ በላይ እኮ ማለት ነው የዘር ሀረግሽን መኮትኮት እኮ ነው የቀረኝ፣ መሸምደድ። ፍቅር ከዚህ በላይ በምን ልግለጽልሽ? ሙሉ ዘር ሀረጋችሁን እኮ ኮተኮትኩት። ግን እኮ ቶንሲሌን ያመመኝ ላይ አረቄ ነገር ቢገባበት
ቶለሽ ላይ ነበር ኖ እንደ ሐሳብ ነው እንዲም አልቻልኩሽ አረቄ ጨምሬበት ልበድ በይ መሀል ቻይኖቹ ጋር ስጮት ታገኘኛለሽ አጃጃ አታስረጂ ተወድሻለሁ አራራ ግድለም በማርቀስ ያቆሽልሽ አንቺ ኤደን ሰይፉ ላይ አረቄ ኮሬንቲ ታውቃለህ ይሄው ጨብጫት አቀፍታት ማድረስ ሆናለ ማረም ነው ሻዩ እንዳደቱ አንቺ ልጅ ቤብ ወይ ማሪ የኔ ህይወት የኔ ፍቅር የኔ ጥቂት ነበር እሺ ግን የዛሬ ከብድ እሺ ጠይቂኝ ቤቢ አሁን ለምሳሌ ለወደፊት አዲስ ቴክኖሎጂ ቢመጣ ለምሳሌ አንተ ማርገዝና መውለድ ብትችል አንተ ማርገዝና መውለድ ብትችል ለነገሩ ይበለኝ እኔ ነኝ አሽቃባጭ አንቋለጥኩኝ ወይኔ እናታ የኔ ፍቅር የኔ ብዬ ይበለኝ አይደለም ቆይ ስንት ልጅ ማለት ነው እኔንም አንቺንም ማዘር ሲሉን አይከብድም በመብርሃን እሺ እኔም አንቺን ቁጭ ብለን ከሆነ ማን ይቆም ነው ቤት ውስጥ ምሰሶ ማን ይደረመሳል እኮ ቤታችን ሄደን ምን እያልሽ ነው ቆይ አረ ልጨርስ ወይና ጨርሹ አረ ሰውም በእግዚአብሔር ይፈረድብሻል አትጨርሹ እንዴ ጥሩ ቴክኖሎጂ ከመጣ እኔ ከምቆዳ 3-4 ከማምጥ አንተ 2 ያመጣል አንድ ያመጣል ፍቅሬ በምንድምቀልጽልሽ ቆርጬ ሰጥቼሽ ላርግዝልሽ ወይኔ እናታ ወይኔ አንድ ቁም ነገር ቢኖረኝ አንድ ቆርጠሽ እሱንም ልትወስድ እሺ እኔ እኮ የቴጄ ልፈንዳ ብሎ አንቺ ምን እንደምንሱ ነገር እየገባኝ ነው በእናትህ ሴቶች ወንድሞቻችን ነው ወይኔ እናታን እንዴ አረ በመድኃኒዓለም ዝም በይ ተባበሪኝ ሰው ለሚስቱ ስንት ነገር ያደርጋል አርግዝልኝ ስላልኩ ፍቅር በ26 በምን ይገለጻል በማርገዝ ሚስቶቻችሁን አርግዙላቸው አስደስቷቸው ማስታወቂያ እንሰራለን